ስለ ልጅህ እናት ላወራ አንዳንድ ነገሮች ልጠይቅ ነበር። ፈቃደኛ ትሆናለህ ብዬ ተስፋ አደርጋለሁ። እኮ ምን አስፈላጊ ነው ማለት ትችል ያን ፋይል ከቻልክ ለብሩኬ ብትሰጠው፣ ካልሆነ ደግሞ እንዲሁ ብታጋልጠው ያን ብያን ሲቲ ራሱ ያወራው እንደዚህ አይነት እንትን ስላለ ያው ድምጼ እየተቀረጸ ነው ማለት ነው። ድምጼ እየተቀረጸ ነው። አይደብርህም ብዬ ተስፋ አደርጋለሁ። ሰላም ውድ የጆጆ ቲቪ ቤተሰቦች እንዴት ናችሁልኝ? አላችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ሁሉ ሰላም፣ ስራ መልካም፣ ህይወት መልካም፣ ሸጋውን ቆንጆን ምርጡን ለእናንተ እንዲሁም ምኞቴ ነው። ምክንያቱም ወዳጆቼ ቤተሰቦቼ የምላችሁ ሰዎች ናችሁና ያን ነው የምፈልገው። እንዴት ናችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬ እንግዲህ ተከስቻለሁ፣ መጥቻለሁ። ሰሞኑን ቪዲዮዎች እየለቀቅኩ አልነበረም፣ ግን ዛሬ መጥቻለሁኝ። የመጣሁበት ዛሬ ትልቅ ነገር ስለ ፋይሉ ጉዳይ ቢኒያም ስለያዘው ፋይል ጉዳይ በተመለከተ ነው። በእርግጥ የፋይሉ ጉዳይ ብዙ ነገሮችን የሚያካትት ነው። ብዙ ነገሮችን ያካተተ ጉዳይ ነው። ነገር ግን ዛሬ የመጣሁበት ዋናው ዓላማው ስለ ፋይሉ ከቢኒያም ጋር ልንነጋገር ነው። ልናወራ ማለት ነው። ልናወራ ስላችሁ ቢኒያም አያውቅም። በእርግጥ እኔ ግን ከስልኩን አገኘሁኝና እንዳጋጣሚ ሆኖ ቢኒያምን የሚያውቀው ሰው ሳገኝ ስልኩ ካለው ብዬ ጠይቄው ስልኩን ተቀብያለሁኝ። እና ደግሞ ስልኩን ከተቀበልኩ በኋላ ግን ለሱ መደወል እንዳለብኝ እና ደግሞ ስደውልም ደግሞ ከናንተ ጋር እኩል አብረን ያለውን ነገር ማወቅ ስላለብን የተፈጠረውን ነገር እኩል ከኦዲየንሱ ጋር ከቤተሰቡ ጋር ማወቅ ስላለብኝ ስልኩ ቁጥሩን ተቀብያለሁኝ። ስለ ፋይሉ አንዳንድ ነገሮች እንዲነግረን ከቻለ ፋይሉ ለብሩኬ እንዲሰጠው፣ ምክንያቱም ለብሩክ ከሰጠው የተሻለ የሚሆን ይመስለኛል። የኢየሩስ ጉዳይም አሁን በእርግጥ እሱ በፋይሉ እያስፈራራት ቢኒያም በፋይሉ እያስፈራራ ፋይል አለሽ እኔ ጋር በማለት ልጁንም ሆነ የልጁን እናት ለማግኘት የራሱ ለማድረግ እየሞከረ ነው። ያ ነገር ደግሞ እስካሁን አሪፍ ሁኔታ ላይ ነው። መሀል ላይ ግን የሆነ እየተንገጫገጨ ነበረ። እሷን ፋይል ይዛበት፣ ግን ያ ፋይል ቢኒያም በጥሩ ሁኔታ ተወጥቶት ፋይሉን አስጠፍቶ የራሱን ደግሞ ፋይል የሷን ፋይል ደግሞ ይዞባት በቃ በጥሩ ሁኔታ በጥሩ ጸባይ እንድትቆይ እሱ ጋር እንድትቆይ እያደረገ ያለው ነገር በጣም ተመችቶኛል። እና ደግሞ ከተቻለ ግን ይህን ፋይል 2-3 ቦታ እንዲያደርገው፣ ምክንያቱም ይቺ ልጅ ፋይሉን ካገኘች ያልሆነ ነገር እንደምታደርግ እያደረገችም እንደሆነ እያየን ነው። ምክንያቱም ባለፈው ካስተዋላችሁ እንደውም የሆነ ነገር መጠጥ ውስጥ የጠጣውን መጠጥ ውስጥ የሆነ ነገር ጨምራ ምናምን ነገር ያለውን ነገር ይሄ ፋይሉን ለማግኘት የሞከረችበት መንገድ በጣም ነው ያስገረመኝ። የሄደችበት ርቀት በጣም ነው ያስገረመኝ። ምክንያቱም ይቺ ልጅ ለፍላጎቷ ለዓላማዋ የማታደርገው ነገር የማትገባበት ጉድጓድ እንደሌለ እያሳየችን ነው። እና ውድ ቤተሰቦቼ የኢየሩስ ነገር በጣም ቢያስገርመኝም ቢኒያም ግን መጠንቀቅ እንዳለበት በጣም በተደጋጋሚ ጊዜ ተናግሬያለሁ። በቪዲዮም ሆነ መልእክቱን ሼር እንድታደርጉለት በጣም ተደጋጋሚ ቪዲዮዎችን ስሰራ ነበር። ያን ቪዲዮ ደግሞ ቢኒያም ጋር እንዲደርስ የቻልኩትን ያህል ሞክሬያለሁ። ያን ቪዲዮን ደግሞ ቢኒያም ያየው ይመስለኛል። እና ደግሞ ከዚህ በተጨማሪ ስልክ ቁጥሩን ፈልጌ አግኝቻለሁ። እንግዲህ ደውዬ ደግሞ ምን እንደሚለን ስለ ፋይሉ ደግሞ አንዳንድ ነገሮች ማወቅ ያለብን ነገሮች ብንችል እንደነገርኳችሁ ነው ያለውን መረጃ ወደ እናንተ ለማድረስ በጣም እሞክራለሁኝ። እያንዳንዷን ነገር እናንተ ጋር ለማምጣት እናንተ ጋር እንድታውቁት ስለ ሁሉም ነገር እንድትረዱ ማላደርገው ነገር እንደሌለ ተናግሬያለሁኝ። እና ውድ ቤተሰቦቼ ምን እንደሚለኝ አላቅም። በእርግጥ ጓደኛው ብቻ ይተዋወቃሉ። ከሱ ነው ስልክ ቁጥሩን የቢኒያምን የወሰድኩት። እንግዲህ እደውልለታለሁኝ። ከደወልኩኝ በኋላ ግን ፋይሉን ምን ማድረግ እንዳለበት
እና ደግሞ ይሄን ፋይል ቢችል ለብሩኬ ቢሰጠው ካልቻለ ግን 2-3 ቦታ አስቀምጦት የልጅቷ የምትወስደውን እርምጃ ከወዲው ከሷ አንድ እርምጃ ቀደም ብሎ መጓዝ እንዳለበት ልነግረው ፈልጋለሁ። ምክንያቱም ይቺ ልጅ እባብ ናት። እውነት ባህሪዋ ምንም ነው ማይያዘው፣ ምንም ማይያዝ ባህሪ ነው። አንዴ ፍቅር፣ አንዴ ሰላም፣ አንዴ የሆነ ነገር ምናምን በጣም ነው እኔ ባለፈው ተናግሬ ወይ ያማታል ወይ እቺ ልጅ እኔ እንጃ ብቻ ስለሷ አታውራ ምናምን የምትሉ ሰዎች አላችሁ። ግን እኔ እሷ እኮ የምሬ ነው የብሩክና የሃይሚ ፍቅር ውስጥ እየገባች የማታደርገው ነገር የለም። እኛ ስለ ብሩክና ስለ ሃይሚ የምናወራ ከሆነ ግዴታ በመሀል እሷ ትመጣብናለች። ስለዚህ ያን ነገር ደግሞ አለማድረግ ከቻልን ያለው ነገር መፍትሄ እንዲበጅለት እንሞክራለን። መሞከር ነው ዋናው ነገር፣ መሞከር ነው ይሄ ነገር እንዲሳካ። እቺ ልጅ ከህይወታቸው ከብሩክና ከሃይሚ ህይወት ወጣ የራሷን ህይወት እንድትኖር ማድረግ ከቻልን ጥሩ ነገር ነው። ምክንያቱም እኛ የብሩክና የሃይሚ ወዳጅ ከሆነን መልካሙን ነገር ነው ለነሱ ማድረግ የሚጠበቅብን እና ያን ነገር ደግሞ እኔ ለማድረግ በጣም ዝግጁ ነኝ። አሁን የቢኒያምን ስልክ አግኝቻለሁኝ። የቢኒያምን ስልክ አግኝቼ ማድረግ ያለበትን ነገር መሆን ያለበትን ነገር ባወራው ደስ ይለኛል። እደውልለታለሁ። በርግጥ እናንተ ፊት ነው የምደውልለት። ከዛ በኋላ ግን ያለውን ነገር እናንተም እንድታውቁት ስለምፈልግ በቃ እንድትሰሙትም ስለምፈልግ በእናንተ ፊት ነው ደውዬ እያንዳንዱን ነገር ማወቅ ያለባችሁ ነገር እንድታውቁ መሞክረው። ይሄው እየደወልኩኝ ነው። ስልክ ያንሰው አላቅም። ምክንያቱም አዲስ ቁጥር ነው። ምን እንደሚል አላቅም። እንደ እንትን ስልኬን ከየት አመጣው ምናምን እንዳይለኝ እንጂ ብቻ ምን እንደሚል አላቅም። አያነሳውም። አዲስ ቁጥር ስለሆነ ይሁን አላቅም። በጣም ብዙ ሰዎች እያስቸገሩት እንደሆነ ምናምን ተናግሯል። አነሳው። ሄሎ ዘጋው። እስቲ ድጋሚ እንደውላለን። ዘግቶታል። አንስቶት ሄሎ ብሎ ዘግቶታል። እስቲ ድጋሚ እንደውልለታለን። እንትን አላልኩም። እስቲ ድጋሚ እየጠራ ነው። ያንሳው ቅድም አላነሳውም። አሁን ያንሳው አላውቅም። እስቲ ቆይ እየጠራ ነው ግን አያነሳውም። ለምን እንደሆነ አላውቅም። እያነሳው አይደለም። የደወሉላቸው ደንበኛ እንግዲህ ይኸው አያነሳውም። እስቲ ድጋሚ አሁንም አንድ የመጨረሻ እንሞክራለን። እንግዲህ ቤተሰቦቼ። እንግዲህ ካነሳው ካላነሳው ግን የሚያነሳው ይመስለኛል። ሶስተኛ ጊዜ እንግዲህ ሞክሬ ካላነሳው ከባድ ነው። የማያውቀው ስልክ ስለሆነ ለነገሩ ሊያነሳው የሚችልበት ሁኔታ። ሄሎ ሰላም ነው ቢኒ? ዳኒ መስከን እንዴት ነህ? ሰላም ነኝ። ምን ነበር ጆጆ ነኝ። ጆጆ ቲዩብ ከዩቲዩብ ላይ ከሰው ነው ስልክን ተቀብዬ የደወልኩልህ። ጆጆ እባላለሁኝ። ስልክን ከሰው ተቀብዬ ነው የደወልኩልህ። ኦኬ ምን ነበር? ስለ ልጅህ እናት መሰለኝ። ስለ ልጅህ እናት ላወራ አንዳንድ ነገሮች ልጠይቅ ነበረ። ፈቃደኛ ትሆናለህ ብዬ ተስፋ አደርጋለሁ። እኮ ምን አስፈላጊ ነው ማለት በእንደዚህ አይነት ዙሪያ ማውራት አልፈልግም። አይ ቀላል ነገሮች ናቸው። ግን ያው አንዳንድ ነገሮች ልጠይቅህና ከዛ የምትመልሰው አይነት ነገር ከሆነ ብትመልስልኝ ደስ ይለኛል። ቪዲዮ እየቀረስኩኝ ነውና ቤተሰቦቼም አንዳንድ ነገሮች እንዲያውቁ ስለፈለኩኝ
እንዳይደብረ ምናልባት ቪዲዮን ካየኸው ቪዲዮ እየቀረስኩኝ ነው መጠየቀን ነገር በመልስልኝ ደስ ይለኛል። ካሜራም አለ። እሺ ካሜራም አለ። አዘጋጅ ቪዲዮ እየቀረስክ ነው ማለት ድምጼ እየተቀረጸ ነው ማለት ነው? ድምጼ እየተቀረጸ ነው። አይደብረም ብዬ ተስፋ አደርጋለሁ። ያው ተረዷል። አንተም አላማክ ምንድነው ብዬ ነው አለ አላማዬ ድምጽህን እሺ ትንሽ ከፍ ድምጽህን ትንሽዬ ከፍ ብታረግልን። አይ እኮ አላማክ ምንድነው አልገባኝም። ማለት ብዙ ለኛ መጥፎም የሚያስቡ ሰዎች አሉ፣ በዛውም ጥሩ የሚያስቡ ሰዎች አሉ። ግን አንተ አላቀም ምንድነው ጥያቄስ ምንድነው አልገባኝም። ያው አይ እኔ ጥያቄ አሁን ስለ ኢየሩስ ጉዳይ ነው። የኢየሩስ ጉዳይ ይሄ ምንተን ብሎኝ አይደለም አሳስቦኝ ነገር ሳይሆን ያው ያለው ነገር ያው ኢየሩስ ያለችበት ነገር የብሩክና ሃይሚ ህይወት ውስጥ እየገባች እያደረገች የነበረውን ህይወት እንግዲህ የምታውቀው ነው። ምክንያቱም አንተንም እያሰቃየች ቆየች እኮ እንደዛ ገብታ አታውቅም። መግባትም ታቆማለች ብዬ እኔ ብዙ ነገሮችን ለማድረግ እየሞከርኩ ነው። ወደዛ ነገር እንዳትገባ እየሞከርኩ ነው ብቻ እንደዛ እንዳታደርግ። አዎ ግን ያው የልጅቷን እንግዲህ ባህሪ ተደጋጋሚ አይተዋል። እንግዲህ ወደ እነሱ ህይወት በተደጋጋሚ አንተንም አታላ ከዚህ በፊት እንደውም ቪዲዮ ሰርቼ ለቅቄ ነበር ለአንተም በማሰብ ምክንያቱም እቺ ልጅ ያኔ አንተ ቪዲዮ ላይ እንዴት የሆነ ነገር ጨምራ አንተን አሳስታ መረጃ ልትይዝብህ እንደነበረ ታስታውሳለህ። አሁንም አንተ ያስክባት ፋይል ባይሆን ኖሮ እቺ ልጅ እንደዚህ አይነት ሁኔታ ላይ ትሆናለች ብዬ አላስብም። ስለዚህ ብትችል ያን ፋይል ከቻልክ ለብሩኬ ብትሰጠው ካልሆነ ደግሞ እንዲሁ ብታጋልጠው ያን ለህዝቡም እንዲያውቅ ደስ ይለን ነበር። ምን ትላለህ? እንደዚህ አይነት ነገር ማድረግ አልፈልግም። ምክንያቱም እሷ ምን ወደፊት ሚስቴ የምትሆን ወይ ደግሞ የልጆቼ እናት ስለሆነች እሷ ላይ መጥፎ ነገር እንዲደርስባት ስለማልፈልግ እንደዚህ አይነት ነገር አላደርግም። ብቻ ግን እሷ የማንንም ስህተት እንዳትረብሽ እየሞከርኩ ነው። ያን ነገር ወደፊት ይቀራል ብዬ አስባለሁ። እኔ ያንን ነው የምልህ። ለማንም ፋይል መስጠት አልፈልግም። ምክንያቱም በእኔና በሷ መሀል ያለ ነገር ስለሆነ ከእኔና ከሷ ውጪ መውጣት ያለው የሌለበት ነገር ነው። ምናልባት ሴት እህት ይኖርሃል፣ እናት ይኖርሃል። ለነሱ ማታስበው ነገር አለማሰብ አድርግ ማለት የለብህም። ማሰብ ሳይሆን አሁን እቺ ልጅ የሰው ፍቅር ውስጥ እየገባች እየበጠበጠች የነበረበት ጊዜ ታስታውሳለህ? ምን ያህል የሰውን ትዳር ለማለያየት እየሞከረች የሄደችበትን መንገድ የምታውቀው ነው። ልጅቷ ደግሞ ካያት ተደጋጋሚ ጊዜ እንዳያት ነው ካያት ምለው አይደለም። ተደጋጋሚ ጊዜ አንተንም ያልሆነ ነገር ልታደርግ እየሞከረች ነው። የማይለወጥ ሰው የለም፣ ግን በሷ ተስፋ እንድንቆርጥ የሚያደርጉ ብዙ ነገሮች እያደረገች ስላየናት ነው አሁን እንደዚህ ምለ እንጂ አሁን እህት ስለሌለኝ እናት ስለሌለኝ አይደለም። ግን አለ አይደለ መረጃውን እንደዚህ ለኛስጠን ለብሩክ ስጠው ምናምን የሚባል ነገር ማልስማማበት ነገር ነው። ግን ደግሞ ምናልባት የምትከታተል ከሆነ ዩቲዩብ እኔም ለዩ ፍቅር አለኝ። ወደፊት ደግሞ የራሴ የግል ሌላ አረጋት እንፈልጋት ልጅ ስለሆነች እሷን በጸባይ እንጂ በጸብና በእንደዚህ አይነት ነገር መያዝ አልፈልግም። ብቻ ከዚህ በላይ ማውራት አልፈልግም። ወንድሜ ይቅርታ አድርግልኝ። እኔ አሁን ዝም ብዬ አንስቼ ራሱ ያወራው እንደዚህ አይነት እንትን ስላለ ያው እኔ ለአንተ ከማሰብም አንፃር ነው። ገብቷል? አሁን ልጅቷ እያደረገች ከነበረው ሁኔታ አንፃር አንደኛ ያው የኛም ህይወት ውስጥ እኛ አሁን የብሩክና የሃይሚ ወዳጆች ነን። የብሩክና ሃይሚ ወዳጆች ስንሆን ደግሞ የነሱ መረበሽ እኛንም ይረብሸናል። ስለዚህ ልጅቷን በስርዓት እንድትይዛት ነው አንድም የደወልኩልህ። ምክንያቱም ያስኮ ፋይል በጣም ጠቃሚ ፋይል፣ እሷ የሚጎዳ ፋይል ከሆነ አንድ ሁለት እርምጃ ከሷ ቀድመ ያለውን ነገር ብትቆጣጠረው እሷም የሰው ህይወት ውስጥ እንዳትገባ ብታደርጋት የተሻለ ነው ብዬ አስባለሁ። በቃሽ እሞክራለሁ። እንደዛም ነው እያደረኩ ያሉት። ምናልባት ያዩኝ አይደለም እንጂ እኔም እንደዚህ ፍላጎቴ የሚያ ነው እያደረኩ ያለሁትም እንደዛ ነው። ወደፊት ደግሞ ይሳካል ብዬ ተስፋ አደርጋለሁ። እለት ሙከራ ያ ነው። ምንም መጥፎ ነገር እያደረኩ አይደለም። እሷን ብቻ ከመጥፎ ነገር እንድትቆጠብ እያደረኳት ነው። ምናልባት እኔ ባልኖር በዚህ ሰዓት ማይሆን ነገሮችን ልታደርጉ ትችል ነበር።
እና ያን ነገር ነው ያው ለመቀነስ እየሞከርኩ ያለሁት። እሺ በቃ እኔ ግን ያው አንድ ቀን አግኝቼ ደግሞ በሰፊው እንደማወራ ተስፋ አደርጋለሁ። ያለውን ነገር በሰፊው እናወራለን ብዬ ተስፋ አደርጋለሁ። ወንድሜ ስላነሳልኝ ግን በጣም አመሰግናለሁ። እሺ ውድ ቤተሰቦቼ እንግዲህ ቢኒ ጋር ደውዬ ነበረ። እንደምታዩት እንደሰማችሁት ድምፁ በጣም እንትን ነው፣ ዝቅ ያለ ነውና ይሰማችሁ አይሰማችሁ በደንብ እርግጠኛ አይደለሁም። በደንብ ይሰማችኋል ብዬ ግን ተስፋ አደርጋለሁኝ። እና ያለውን ነገር ያው ለብሩኬም አልሰጥም እያለ ነው ፋይሉን። ቢሰጠው ግን ወይ ደግሞ እሱም ጋር በቃ ከባድ ፋይል ግን ከሆነ እሱም ጋር በስርዓት አስቀምጦት የኛን ህይወት የኛን ሰላም ይሄ የብሩክና የሃይሚን ሰላም ቢያስጠብቅልን ደስታዬ ነው። ውድ ቤተሰቦቼ እንግዲህ እንዳያችሁት ነው። ሌላም ደግሞ ከዚህ በኋላ ደግሞ ከቻልኩኝ ደግሞ እዩንም አግኝቻትም ቢሆን በስልክም ይሁን በምንም ይሁን ደግሞ ባወራት ደስተኛ ነኝ። ያለውን ያወራነውን ነገር እያንዳንዱን ነገሮች ወደ እናንተ ላደርስ ሞክራለሁ። ቪዲዮም ወይ እንደውም የረሳሁት አንድ ነገር የዲኤንኤውን ጉዳይ ባወራው ደስ ይለኝ ነበረ ግን እሱ ያው ያን ያህልም ስለማንተዋወቅ የማውራት ፍላጎቱ እንደውም ስላወራኝ ራሱ እቺን ያህል ስላወራኝ ራሱ በጣም ገርሞኛል። ምን ያህል ምርጥ ልጅ እንደሆነ ነው ያሳየኝ። እንግዲህ የልጁ አባት እንደምትሆን ተስፋ አደርጋለሁኝ። ምክንያቱም ይገባሃል፣ ይሄን ያህል እየጣርክ ነው። እቺ ልጅ ከሰው ህይወት ውስጥ መንቅረል አውጥተ የራስ ለማድረግ ልጅን የራስ ለማድረግ እየሞከርክበት ያለው መንገድ በጣም የሚገርም ነው። በርታ ነው፣ ሌላ ምንም ልልህ አልችልም። እንግዲህ ቡራና ሃይሚም አሪፍ ነገር ላይ ሆነው ወደፊታቸው ላይ ጥሩ ነገር ላይ ሆነው እንዳያቸው ነው ምኞቴ። ምክንያቱም ወዳጆቻቸውንና ይሄ መጥፎ ነገር እንዲደርስባቸው አልፈልግም። እዩም እንደዚህ አይነት ነገር ከእንደዚህ አይነት ነገር ውስጥ ወጣ የራሷን ህይወት ብትኖር ደስተኛ ነኝ። እንግዲህ ቀጣይ ደግሞ የተሻለና ሌላ ቪዲዮዎች ወደ እናንተ ጋር ይዤ እመጣለሁኝ። ከቻልኩኝ ቀጣይ ወይ የሩስን ለማግኘት ወይ ስልኳን ለማግኘት እሞክራለሁኝ። እንግዲህ እስከዛ ጊዜው እስከምንገናኝ ደህና ቆዩልኝ። በቀጣይ ቪዲዮ እንገናኛለን። ቤቱን ሰብስክራይብ አድርጉ። ወዳችኋለሁ። ቻው